የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። አባቶቻችን ይሄን በፀሐይ ምሳሌ ይሰጣሉ። በምን? በፀሐይ። ለምሳሌ ፀሐይ ሰማይ ላይ ናት ያለችው፣ ንጹህ ናት አይደለችም? ናት አይደለችም? ጥሩ። ፀሐይዋ የምታበራው ንጹህ ነገር ላይ ነው ወይስ ቆሻሻውም ነገር ላይ? ሁሉም ላይ አይደል? ስለዚህ ንጹህ የሆነችው ፀሐይ ቆሻሻው ላይ ስላበራች ቆሻሻ ትሆናለች። ስለዚህ ንጹህ የሆነው እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም። እንዳትሞኙ ክርስቲያኖች። ቀላል የማይባል ሰው ቅዱስ ስጋውን ክቡር ደሙን የማይቀበለው የሆነ ሰው የሆነ ጥፋት ሲያጠፋይና በሱ እጅማ አልቆርብም ይላል፣ በእሳቸው እጅማ አረ በፍጹም ይላል። እንዳትሞኙ። ሰይጣን ሳያስቆርባችሁ ሌላ ጽድቅ የሰራችሁ መስሏችሁ ቢያሰነብታችሁ ስለሌሎች ጽድቆቻችሁ የምትመሰገኑ እንዳይመስላችሁ። ራሱ ሥርዓተ ቅዳሴያችን ትርጉም ላይ አለ። ልክ ቅዱስ ስጋውን ክቡር ደሙን ከመቀበላችን በፊት ካህኑ ምን ብሎ ይናገራል? ቅድሳት ለቅዱሳን ይላል። እስቲ ቅድሳት በሉ እንጂ ለቅዱሳን። አዎ የተቀደሰው የአምላክ ስጋና ደም ቅዱሳን ለሆኑ ሰዎች ነው መሰጠት የሚያስፈልገው ብሎ ያውጃል። የዚህን ጊዜ ላይ ትርጓሜያችን የቅዳሴው ምን ብሎ ያትታል መሰላችሁ? አንድ ባህታዊ ነበረ ይላል። 40 ዓመት ሙሉ ንጽ ጠብቆ ከሰው ሳይገናኝ እየጾመ እየጸለየ እየሰገደ እየመጸወተ ይኖር ነበር። ምንም አይነት ጽድቅ አልጎደለበትም። የእግዚአብሔር መልአክ ታዲያ ከ40 ዓመት በኋላ ተገለጠለትና ጾም፣ ስግደት፣ ምጽዋት ሁሉም ጥሩ ነው፣ ካልቆረብክ ግን ዋጋ የለህም። አይገርማችሁ? አሁን ቀላል የማይባል ሰው እኮ ስለ ጾመ፣ ስለ ጸለየ፣ ስለ ሰገደ፣ ስለ መጸወተ ሁሉም በቂ ይመስላል። እኛ ሞኘን ነው ሰይጣን። የዘላለም ሕይወት ይሰጣል ተብሎ መጽሐፍ ቅዱስ ላይ ተጽፎ የምናገኘው ቅዱስ የሆነውን የአምላክ ስጋና ደምን ብቻ። 40 ዓመት ቆየ። ከዛ በኋላ የዛች ቅጽበት ላይ ሲናገረው በቃ እሺ ቅዳሴውን ላስቀድስ ልቁረብ ብሎ ቤተ መቅደስ መጣ። አሁን ያላችኋት ቅድሳት ለቅዱሳን የሚባለው ክፍል ላይ ሲደርስ ሲሰማው ምን አለ መሰላችሁ? እኔ እንዴት በቅቼ፣ እኔ እንዴት ነቅቼ፣ እንዴት ለአምላክ ስጋና ደም ታማኝ ሆኜ እቀበላለሁ ብሎ ሄደ። እዚች ጋር ያዙልኝ። በጣም ብዙ ሰው የማይቆርብበት ምክንያት ይሄ አይመስላችሁ? ለምንድን ነው የማትቆርበው ተብሎ ሲታይ አይ እኔ ብቁ አይደለሁም። የምትቆርቡት እኮ ብቁ ለመሆን ነው እንጂ በቅታችሁ አይደለም እኮ የምትቆርቡት ክርስቲያኖች። አይደለም በፍጹም እየታለልን እኮ ስለሆነ ነው። 40 ዓመት ሙሉ የሰማው ይሄ ባህታዊ እቺን ነገር ሲሰማ ተመልሶ ወደ ገዳሙ ወይም ወደ በዓቱ ተመልሶ ገባ። ስንት ዓመት እንደቆየ ታውቃላችሁ? ተደጋሚ 40 ዓመት ቆየ። በድምሩ ስንት ዓመት ማለት ነው? 40 ዓመት ሙሉ እውነት እድሜ ያልነሳው እግዚአብሔር ስሙ የተመሰገነ ይሁን። በየጊዜው የአምላክ ስጋና ደም ቅዳሴ ላይ ወርዶ ሳንቆርብ ስንሄድ እድሜ ሰጠ።